አስቴር ተቀብላለች። እንዴት ናችሁ? እንዴት ነው ውድ ተመልካቾቼ፣ ዛሬም እንደተለመደው ደግሞ በሌላ ቪዲዮ ሪያክት ልናደርግ መተናል። ዛሬ ግን ከቀድሞ ለየት ባለ ይዞታን የመጣሁት ከስንት አወር በፊት ከ3 አወር ወር 2 አወር ወይ 3 አወር ይሆነዋል ዘማሪት አስቴር አበበ የለቀቀችልን ምስክርነት አለና ጉዳይ የሚለውን መዝሙር በብዛት ታውቁታላችሁና እሱን መዝሙር እንዴት እንደተቀበለችው ነውና አስቴር ተቀብላለች። ይህን መዝሙር እንግዲህ ከማን እንደተቀበለችው እንሰማለን ማለት ነው። አሁን ወደ ቪዲዮ እንሄዳለን ማለት ነው። ሌትስ ጎ። ጉዳይ አስቴር አበበ ኤግል። ሰላም ቅዱሳን እንዴት ናችሁ? ጉዳይ የሚለውን ዝማሬ እንዴት እንደተቀበልኩኝ ጥቂት ለማለት ያህል ነው። አንድ ቀን ቅዳሜ ጠዋት ነው የማለዳ ጸሎት አለን እና ቅዳሜ ቀን 6 o'clock ላይ መነሳትና ጆይን ማድረግ ነበረብኝ። ጸሎቱን ግን አርፍጄ ነው የገባሁትኝ እና ጸሎቱን ጆይን አድርጌ መጸለይ ስጀምር የሚጸለይ የነበረው ጸሎት ምንድነው? በእግዚአብሔር ላይ ማደግ ማለት ለምሳሌ ያ የጠፋው ልጅ ከአባቱ ንብረቱን የሚገባውን ንብረት ወስዶ ከቤቱ ተነስቶ እንደወጣ ይናገራል። ያ ማለት ያለ አባቱ ራሱን ችሎ መኖር እንደሚችል ያሳየበት ተግባር ነው ማለት ነው። እና ግን እዚህ ጋር መንፈሳዊ ነገር ሁል ጊዜ ከእግዚአብሔር ጋር ከእግዚአብሔር ስር ከኋላ እየተከተልን የምንሄድበት እንጂ ሰው በእግዚአብሔር ላይ አድጎ ራሱን የሚችልበት እንዳልሆነ የሚናገር መዝሙር። ስትጸልይ የነበረችው እህት አንተ ላይ አንጎርምስ ነው የምትለው። እንግዲህ ጉርምስና ማለት እንግዲህ በኑሮ ወይም ደግሞ ፋሚሊ መካከል አንድ ልጅ ለአቅመ አዳም ሲደርስ ወይም አንዲት ሴት ለአቅመ ሔዋን ስትደርስ ቤቱን ጥለው ይወጣሉ የራሳቸው ኑሮ። ግን መንፈሳዊ ነገር ላይ እንደዛ እንዳልሆነ ሁል ጊዜ የሰው ልጅ ከእግዚአብሔር ስር መሆን እንዳለበት፣ አባትነቱ የዘላለም እንደሆነ፣ አምላክነቱ ሁሌ መሰማት እንዳለበት፣ እግዚአብሔር ምን አልክ መባል እንዳለበት፣ እንደፈለግን መውጣት መግባት እንደማንችል ያንን ነው በቃ። በእርግጥ አሁን እንዲህ ቁጭ ብዬ እንደማወራው አይደለም። ገና ያ ጸሎት ሲመጣ በጊዜው የነበረ ወይም ደግሞ የነካኝ እግዚአብሔር መንፈስ አለ። በስነ ስርዓት ማለት ተኝቼ ነበር፣ አልጋ ላይ ሆኜ ነው ጸሎቱን ጆይን ያደረኩትኝ። ግን መተኛት ነው ያልቻልኩት፣ መቀመጥ ነው ያልቻልኩት። በጣም የሚገርም የእግዚአብሔር መንፈስ እንግዲህ ያንን ዝማሬ ሊያቀብለኝ እንደፈለገ ወይም ደግሞ ለእግዚአብሔር ሕዝብ ለእኔም እንዲሆን እንደፈለገ ያ ጠዋት እንግዲህ የነበረውን ሁኔታ እንደገና በምልሰት እንትን ስለው ደስ ይለኛል። ምክንያቱም ከራስ አይደለም ዝማሬ፣ ከራስ አይደለም ወይም ከእውቀት አይደለም። ሊጻፍ ይችላል፣ ግን ትክክለኛ የሆነውን ዝማሬ ግን ሰው ጋርም ሄዶ ተጽዕኖ መፍጠር የሚችለው እግዚአብሔር ሲሰጥ ነው። አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ያዶ ማልዶ በጠዋት በአንተዎች ነቅቶ ሃሌሉያ በጣም የሚገርመኝ ነገር ምንድነው? ወዲያውኑ ደፍተርና እስክሪብቶ እዛው አልጋ ላይ ሆኜ በጣም አለቅስ ነበር። ሰውነቴ በጣም ይንቀጠቀጥ ነበር። በቃ የነበረው የጸሎት መንፈስ ማለት ነው በዛ ቦታ ላይ። ከዛ ወረቀት ሳብኩኝ፣ እስክሪብቶዬን ያዝኩኝ። ወዲያውኑ ነው ግጥሙ ሙሉ በሙሉ ጸሎቱ ሳያልቅ የ2 ሰዓት ጸሎት ነው። ሌት ነው የገባሁት። እኔም ግን ጸሎቱ ሳያልቅ ዝማሬውን ከነዜማው ተቀበልኩ። ጊታር አጠገቤ ነበረኝ።
ከዛ ትንሽ ዜማ እንትን አልኩለት ወዲያውኑ ተዘመረ በነጋታው እሁድም ሄጄ ዘመርኩት ልፋት ጥረት የሌለበት ትክክለኛ ከእግዚአብሔር መንፈስ የተቀበልኩት ዝማሬ ከዝማሬዎች መካከል አንዱ ነው እዛው ግጥሙ ላይ እንዳለው ማለት ነው በድነቴ ጠዋት በገባኸኝ ማግስት ጨዋታ ወሬ መወደዴን ማድነቅ ይላል በድነቴ ጠዋት በገባኸኝ ማግስት ጨዋታ ወሬ መወደዴን ማድነቅ ዘምሬ አልጠግብ አውርቼ አልረካ ይቺ ትንሽ ልቤ ለፍቅሩ ሸፍታ ብዙ ጊዜ በመጀመሪያ የክርስትና ህይወታችን ላይ ከእግዚአብሔር ጋር ያለን ከእግዚአብሔር ቃል ጋር ከጸሎት ከቅዱሳን ህብረት ጋር ያለን ነገር በጣም ጥሩ ይሆንና እየቆየን አገልግሎት ላይ የገባን ስንሄድ ግን ፌድ ያደረገ ቃየሳሳ በራስ ሁሉ ነገር ማድረግ እንደፈለጉ መውጣት መግባት አይነት ነገር ይፈጠራልና ሁሌ እግዚአብሔር ላይ አንደግ ነው እንግዲህ ፖይንቱ እግዚአብሔር ሊናገረኝ ለህዝቡም ሊናገር የፈለገው ነገር ያ ነው እና እንግዲህ እየሰማችሁት እንዳላችሁ ታውቃለሁ እንግዲህ ድጋሚ ያው ዳራውን ነው የምነግራችሁ እንዴት እንደተቀበልኩትኝ ተባረኩ እንወድሻለን የኔ እናት ዘመንሽ ይለምልምልን ክፉ አይንካብን እግዚአብሔር ላይ አንደግ እውነት ጌታ በዘመናችን እንዳንቺ ያለ ትጉ ሴት እግዚአብሔር ስለሰጠን በዘመናችን በቃ ትክክለኛ ከእግዚአብሔር የሆነ መልእክትን የምትቀበል ሴትን እግዚአብሔር ስለሰጠን አንቺን ስለሰጠን እግዚአብሔርን እንባርካለን የኔ እናት እንወድሻለን አስቱዬ ይሄንን ካየሽው እንግዲህ አይኖ አንቺን ሳላስፈቅድ ነው እየለቀኩ ያለሁት ግን በጣም ስለተነካሁበት ህዝቡ ጋርም በደንብ እንዲደርስ ስለምፈልግ ይሄንን የምታዩ ሰዎች የሷ ቻናል አስቴር አበበ ኦፊሻል የሚል የዩቲዩብ ቻናል አላት ገብታችሁ እዛ ላይ ሙሉን ኢንተርቪውን ማየት ትችላላችሁ አልበሟን እንዴት ደስ እንደሚል አልገባችሁም ዛሬ ግን አንድ በጣም የምወድላት መዝሙር አለና ከመዝሙሯ ውስጥ እንግዲህ አንዱ ነው መጋብዛችሁ በጣም የአስቴር አበበን ቶሎ ብለን ለቀቅልን ምናምን እያላችሁኝ ስለነበረ እኔም ደግሞ ባላችሁኝ መሰረት ያስቲዬን ልለቅላችሁ ወድጄ ዛሬ መጥቻለሁ እናንተ ጋር ለማንኛውም የምትመለከቱ ካላችሁ አሁንም ኦፊሻል ዩሲ የዩቲዩብ ቻናልን ሰብስክራይብ ያደረጋችሁ እንቀጥላለን ወዳችኋለሁ ዳይ ወደ መዝሙሩ እንሄዳለን በፊትስ ጥለው የኔ ነበረ በቱ ፍቃድ ማድረጊያ ያልታየኝ አቅሙ ከምርኩዜ ማያልፍ ማይዘል ከማገጃ በእጄ ከረመ ድጋፍ መወጣጫ ያን ዕለት ገብቶኛል ትኩረቴን ስስበው በሚነድ ቁጥቋጦ እግሬ ስታፍረት ነው የሰጠኝን መልሼ ብጥል ከእግሮች ስር እንደምሰራበት አንተ ውጭ እንዲያምር ያለው በፊትስ ጥለው የኔ ነበረ በቱ ፍቃድን ማድረጊያ ያልታየኝ አቅሙ ከምርኩዜ ማያልፍ ማይዘልቅ ማገጃ በእጄ ከረመ ድጋፍ መወጣጫ ያን ዕለት ገብቶኛል ትኩረቴን ስስበው በሚነድ ቁጥቋጦ
ጊዜ ተጠቀምበት በልብ እንዳለ አዋክነውበት እንካ ያለኝን ወርቅና ብር እኔ ጋር ሆኖ ወደ እንዳይበር እንካ ጊዜን ተጠቀምበት በልብ እንዳለ እንካ ያለኝን ወርቅና ብር እኔ ጋር ሆኖ ወደ እንዳይበር ሁለት ዓሣና አምስት እንጀራ ከኔ አያልፍም በሰው ሲሰላ ለራሴ ነበረ ሰንቄ ያስኩት ራቡ ሲጠና ብጎርሰው ያልኩት ያንተ ግምት ከኔ ካለፈ ብዙ ልታጠብ ከእጅ ወስደ እምቢ አልልም ስስት ለቆኛል ከኔ ሊወጣ እልፍን ይሸኛል ያንተ ግምት ከኔ ካለፈ ብዙ ልታጠብ ከእጅ ወስደ እምቢ አልልም ስስት ለቆኛል ከኔ ሊወጣ እልፍን ይሸኛል አስደምሞኛል ተደንቄያለሁ ጥቂት ነበረ በእጄ ላይ ሳየው ይለፍ ካንቺ ካልክን አገር ሊያበላ ይውጣልኝ ከእጄ ይሁን በሌላ አስደምሞኛል ተደንቄያለሁ ጥቂት ነበረ በእጄ ላይ ሳየው ይለፍ ካንቺ ካልክን አገር ሊያበላ ይውጣልኝ ከእጄ ይሁን በሌላ ይለፍ ካንተ ጋር ሀገር ሊያበላ ይውጣልኝ ከእጅ ይሁን ለሌላ ይለፍ ካንቺ ካልክን አገር ሊያበላ ይውጣልኝ ከእጄ ይሁን በሌላ ይለፍ ካንተ ጋር ሀገር ሊያበላ ይውጣልኝ ከእጅ ይሁን ለሌላ ሃሌሉያ በኢየሱስ ስም አቤት ኢየሱስ ጌታ ነው። ምን አይነት መንፈስ ነው ግን አስቱዬ ያለብሽ? እግዚአብሔር ዘመንሽን ይባርክ ጌታ። እንዴ እንካ ጊዜን ተጠቀምበት። እንዴ እናንተ በዚህ ዘመን እኮ እንደዚህ አይነት መዝሙር እኮ መዘመር ማለት በጣም ተአምር ነው። ጌታ ምስክር፣ ከእግዚአብሔር ካልሆነ ደግሞ እንደዚህ አይነት ግጥምና ዜማ ከየትም አይገኝም። እና አስቱዬ በእኛ ዘመን አንቺን ስላየን እግዚአብሔርን እናመሰግናለን። ስለ እውነት እግዚአብሔር ይመስገን። ስለ አንቺ እግዚአብሔር ይመስገን። የኔ እናት እንወድሻለን። ስፊልን፣ ድመቂልን፣ ለምልሚልን፣ አብቢልን የኔ እናት። ምን ክፋት አለው ቢያገለግለኝ አገሩን ሊያውቃል እንደሰጠኸኝ ለተቀበልኩት በለቅሶ በእንባ በስለት ክምር ቤቴ እንደገባ ከምን የራሴ እኔ ጋር ቀርቶ መልሼ ልስጥህ ሌላውን በቅቶ ስስት ሳይዘኝ አንዴን ሳልለይ ይኸው አኖርኩት ከእግሮች ስር
ቀርቶ መልሼ ልስጥህ ሌላውን በርቶ ስስት ሳይዘኛ እንዴት ሳልለይ ይኸዋል ወርኩት ከእግሮችህ ስር አሜን ይሁን ሳሙኤልን እንካ ትርፍም አይኖረኝ እሱን ሚተካ አይቆይ ካንቺ ጋር ካልካንቺው ለኔ ለትውልድ ይሁን ይለፈኝ እኔን አሜን ይሁን ሳሙኤልን እንካ ትርፍም ባይኖረኝ እሱን ሚተካ አይቆይ ካንቺ ጋር ካልካንቺው ለኔ ለትውልድ ይሁን ይለፈኝ እኔን አይቆይ ካንተ ጋር ካልካንተው ለኔ መልሼ ልስጥህ ይለፈኝ እኔ አይቆይ ካንቺ ጋር ካልካንቺው ለኔ ለትውልድ ይሁን ይለፈኝ እኔ አይቆይ ካንተ ጋር ካልካንተው ለኔ መልሼ ልስጥህ ይለፈኝ እኔ ሽታውን ሳልጠግበው የልጅነቱ ነግቶልኝ ሳላይ ጨዋታ ሳቁን ጥቂት ቆይቶ ሳያባብለኝ እንካ በማለዳ ተቀበለኝ ሽታውን ሳልጠግበው የልጅነቱን ነግቶልኝ ሳላይ ጨዋታ ሳቁን ጥቂት ቆይቶ ሳያባብለኝ እንካ በማለዳ ተቀበለኝ አሜን ይሁን ሳሙኤልን እንካ ትርፍም ባይኖረኝ እሱን ሚተካ አይቆይ ካንቺ ጋር ካልካንቺው ለኔ ለትውልድ ይሁን ይለፈኝ እኔ አይቆይ ካንተ ጋር ካልካንተው ለኔ መልሼ ልስጥህ ይለፈኝ እኔ አይቆይ ካንቺ ጋር ካልካንቺው ለኔ ለትውልድ ይሁን ይለፈኝ እኔ አይቆይ ካንተ ጋር ካልካንተው ለኔ መልሼ ልስጥህ ይለፈኝ እኔ። ዋው! ኢየሱስ ጌታ ነው። በኢየሱስ እግዚአብሔር ምስክሬ በጣም የሚነካ መዝሙር ግቡና እሷ ጋር ደግሞ በጣም የሚገራርም ደስ የሚል መንፈስ ያለው መዝሙር እንዴት ነው ፕሬዘንሱን ፊል ታደርጉታላችሁ። የሆነ ግሎሪው የእግዚአብሔርን ክብር በደንብ ፊል ታደርጉታላችሁና አስቱዬ እንወድሻለን፣ እናከብርሻለን። በዚህ አጋጣሚ ይሄንን ቪዲዮ ካየሽ ላይክ አድርጊልኝ፣ ኮሜንት አድርጊልኝ። ወድሻለሁ። እግዚአብሔር አንቺን ስለሰጠን እኛ ወጣቶች በእኛ ዘመን አንቺን ስላየን እግዚአብሔር አንቺን ስላሳየን እናመሰግነዋለን። አንቺም ደግሞ ተባረኪልን፣ ስፊልን፣ ቶሎ ቶሎ መዝሙር ልቀቂልን። እናከብርሻለን፣ እንወድሻለን። ለዛሬ ነበረን ቆይታ ይህንን ይመስል ነበረ። አሁንም የኦፊሻል ዩስ የዩቲዩብ ቻናል ፋሚሊ ያልሆናችሁ ያልተቀላቀላችሁ የደውል ምልክቷን እየነካችሁ ፋሚሊ እንድትሆኑ አሳስባለሁ። ወዳችኋለሁ። እንገናኛለን።